አለይኩም ወራህመቱላሂ ወበረካቱሁ። ወድ የሙሳዲቅ ዩቱብ ቻናል ተከታታዮቼ እንዴት ናችሁ? ወንድሞቼ ደህና ናችሁ ወይ? አሉ አልሐምዱሊላህ። ክርስቲያን ወገኖቼም ሰላም ብያለሁ። ሁላችሁም ባላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። ሀገራችንም ሰላም አላህ ያድርግልን። ሁላችንም ባለንበት አላህ ይጠብቀን። ያልነው አክል ሰርተን ያረቢ ሰላም ባሰብነው ባቀድነው ሰዓት አላህ የሀገራችን ያብቃን። ሀገራችን ሰላም አላህ ያድርግልን። ዞሮ መግቢያችን ሀገራችን ነው። ሀገራችን ሰላም አላህ ያድርግልን። እና እንዴት ናችሁ? ሰላም ናችሁ? አለው አልሐምዱሊላህ። እስኪ ዛሬ አንድ ነገር ልጠይቃችሁ ስለ ትዳር፣ ለልጆቼ ማለት ነው። አዲስ ወደ ትዳር የምትገቡ ካላችሁ ትዳር ማለት ቀላል አይደለም እና ትዳር ቤት ሲሰራ ብዙ ነገር እንደሚያስፈልገው ሁሉ የትዳር አጋርም ሁለታችሁ ተጠናንታችሁ መጋባት አለባችሁ ማለት ነው እና ይሄ ሰው የወደፊት ህይወቴ ይሆነኛል አይሆነኝም፣ ልጅ ቢመጣ የልጅ አባት መሆን ይችላል ይሆናል አይሆንም ብላችሁ አስባችሁ አቅዳችሁ ጠንካራ ይሁን ወላሂ ምንም አይኑረው ጠንካራ ንብረት ሁለት አባቱ ከተሰማሙ ሰርተው ማግኘት ይችላሉ። ርስቁ በአላህ ነው። አህላቅ ያለው ከሆነ ምንም ይሁን ምንም አህላቅ አስተሳሰቡ ደህና ከሆነ አህላቅ ካለው ለዚህ ሰው ያ ይሆናችኋል ማለት ነው። እና እንደዛ ነው የምላችሁ። እኔ አሁን የሚመጣው ልጅ እራሱ ማለት ነው የእናንተ በቃ የተወሳሰበ ትዳር ውስጥ ከገባችሁ የልጅም ይተርፋል። ልጁም ራሱ በቃ የምንወልዳቸው ልጆች ራሱ የኛ አለመግባባት ልጆቻችንም ጭንቅላታቸው ይበረዛል። እነሱ በጣም ያስባሉ ከኛ በላይ ማለት ነው። በጣም ከኛ በላይ ይረበሻሉ። አላህ ያሳካለት ሁለት አባቱ ሁለት ባልና ሚስት ሆነው በልጆቻቸው ፊት ቢቻላቸው ሁሉ ነገር ችለው ቢያሳልፉ የልጆቻቸው ደህንነት ሲሉ ይህ በጣም ደስ የሚል ነገር ነው። ደህና ነው ማለት ነው። ያ ግን የምትችሉት ያው ወይ እኛ ስንችል ወይ ባለቤታችን ሲችል ነው። ይሄ አህላቅ ይጠይቃል። አህላቅ ሲኖረን ነው የልጆቻችን ጭንቅላት የምንጠብቀው ማለት ነው። ግን ያ ከመምጣቱ በፊት ዋነኛው ነገር ዱዓ አድርጉ። እናት አባት ካላችሁ በእነሱ ዱዓ ውሰዱ። ደህናው ትዳር እንዲገጥማችሁ ትዳርም ላይ ያላችሁ አላህ ትዳራችሁ ሳሊህ ያደርግላችሁ። ትዳራችሁ አላህ አንድ ብላችሁ ተወዳችሁ አንድ ብላችሁ የምትወልዱበት ትዳር አላህ ይስጣችሁ። ዘላቂ አላህ ያደርግላችሁ። አዲስም ወደ ትዳር የምትገቡት ያመረ ሰመረ ትዳር አላህ ይስጣችሁ። ወጣ ገባ ሳይሆን ወላሂ ትዳር ብቻ እናንተ አይደለም የምትጎዱት ማለት ነው። ዙሪያችሁ ያለ ሰው ሁሉ ይጎዳል በእናንተ መሰበር። የእናንተ የሚወዳችሁ የእናንተ የሚያከብራችሁ የእናንተ የሚያስብ እንኳን የወለዳችሁት ልጅ ቀርቶ ማለት ነው ዙሪያችሁ ያለ ሰው ያስባል፣ ይጨነቃል። ትዳር ማለት ቀላል ነገር አይደለም። ቤት ሲሰራ ብዙ ነገር እንደሚያስፈልገው ሁሉ ትዳር አህላቅ የሌለው ትዳር ላይ ካላችሁ ሁሉ ሰው ይረብሻል፣ ሁሉ ሰው ያስባል ማለት ነው። እኔ ልጅ የጠየቀን ሁሌ እንጋፋለን፣ ሁሌ አንስማማ ማለት ነው። ከኔና ከባለቤቴ ልጅ የጠየቀኝ ጥያቄ ነው የምነግራችሁ። የመጀመሪያ ልጅ ማለት ነው። እናቴ አለች። በቃ ግራ ገባው። ተቀን በላይ ሲሆንበት
አንቺም ተይ አንተም ተው ነው የሚለው ሁሌ በመሀላችን እና ከፊት አልጠፋም ስላለኝ ነው። አሁን እናንተ ወደ አዲስ አሁን ወደ ትዳር የምትገቡ ልጆችን ምነግራችሁ አንድ የሰገባበት ያ አላህ ያስተካክልለት፣ አላህ ያስተካክልለት። ምንም ማድረግ አይቻልም። እና ትዳር ማለት ያው ገባ ወጣ የምትሉት ነገር ሳይሆን መሰረታዊ ነገር ስለሆነ አስባችሁት ተረጋግታችሁ መወሰን ነው ያለባችሁ፣ የሚሆናችሁ ትዳር ማለት ነው። እና ልጅ የጠየቀኝ ጥያቄ ወደ ሌላ ገባ። አንቺም ተይ አንተም ተው ሲል ቆይቶ የሆነ ቀን እንደዚህ አይነት ጥያቄ ጠየቀኝ። አንቺ አቦ አለኝ። አቦ ነው የሚለኝ በኛ በጉራጌ ቋንቋ፣ በመስቃን ቋንቋ ማለት ነው። አቦ አለኝ። አንቺም ሳትወጂው እሱም ሳይወድሽ ማን ነው በግድ ያጋባችሁ አለኝ። ምን ልመልስለት? የዚህ ልጅ የምመልስለት ቃል አጣሁ ማለት ነው። ግን እስካሁን እብሰለሰላለሁ ነው የሚባለው። እስካሁን አብሰለስለዋለሁ። ያ ልጅ የጠየቀኝ ጥያቄ በጣም ከአቅም በላይ ሆኖበት ነው ይህንን ጠየቀኝ ማለት ነው። ምን የምመልስለት ነገር አጥቼ ዝም ነው ያልኩት ማለት ነው። ልጃችሁ እንደዚህ አይነት ጥያቄ እንደዚህ አይነት ጥያቄ ሳይጠይቃችሁ እናንተ መጀመሪያ አስባችሁ አትቸኩሉ ወደ ትዳር ለመግባት ማለት ነው። ለመወሰን የማይሆን በርቀት እንዲህ አፏ ቀላጥፎ እንደዚህ አይነትማ ደግሞ የማይሆነው ትዳር ማለት ነው። ብዙ ያወራል፣ ብዙ ይናገራል። ያ ስለሆነ ከእንደዚህ አይነት ትዳር ተጠንቀቁ፣ ተጠንቀቁ። በቃ ትዳር ማለት ሁሉ ነገር ነው። ወላሂ ነው ምላችሁ። ትዳር ማለት እኮ አሁን ደህና ትዳር ያላት አላህ ያሳካላት ማለት ነው። ለካ በቃ አባት ቢሞትባት እናት ብትሞትባት ምንችቷ የምትጨርስ ከባል ነው ይባላል። አሁን ለምሳሌ ሚያጽናናት አሁን ደህና ትዳር ከሆነ አዋቂ፣ አሳቢ፣ አህላቅ ያለው ከሆነ ማለት ነው የእናንተ ሁሉ ነገራችሁ ያስረሳችኋል። በምንም አይነት ውስጥ ሆኖ ማለት ነው ጊዜ ሰጥቶ የእናንተ ቦታ ሰጥቶ እናንተ በቃ ለማጽናናት፣ እናንተ ለማረጋጋት፣ እናንተ በዛ ጭንቀት ውስጥ ለማስረሳት በቃ ብዙ ነገር ይጥራል ማለት ነው። ግን ሳጉሉ ከሆነ ማለት ነው አይ በምንም ሆኑ በምንም እሱ የራሱ ችግር ነው፣ የራሱ በቃ የራሱ እንትን ነው የሚያካሄደው። እናንተ ምንም አይነት ሁኑ በምን አይነት ሁኑ የእናንተ ጉዳት የእናንተ ችግር ምንም አይረዳም። ገባችሁ? ሀሳብ የሆነው ትዳር ሀሳብ የእናንተ የሚያስበው ትዳር አላህ ይስጣችሁ። ሁለታቸውም እሷ ለእሱ ሀሳቢ እሱ ለእሱ ሀሳቢ ተሳስበው የሚኖር ትዳር ቀላል አይደለም። ውሃ ተጠጥቶ ይታደራል የሚባለው እውነት ነው፣ ትክክል። ሙሀባ ፍቅር ካለ በቃ እንዲሁም ቢታደር ማለት ነው። እና አሁንም ድህነት አሁንም ሙሀባ ከሌለ በቃ ሁፌው ምንድን ነው ቀውስ መቃወስ ምንድን ነው ይባላል። እና አደራችሁ ተጠንቀቁ። አሁን ምክር ለምንድን ነው? ለልጆቼ ነው። አደራችሁ ተጠንቀቁ። ትዳር ማለት ቀላል አይደለም። ገባ ወጣ። ምሳሌ አሁን አንዱ ትዳር ቸኩላችሁ ወይ ገባችሁ ይህ ትዳር አልተመቸኝም ብላችሁ አሁንም ያንን ትዳር ፈታችሁ ወደ ሌላ አንድ ቤት አንድ ምሳሌ እንዴት ነው የሚባለው? በዛ ገብቶ በዛ መውጣት እሱም ስም አለው። ሁለተኛም ያው ተንኳኩቶ አይታይም። ያንንም እንደዛው ካልሆነላችሁ የእናንተ እንዳናሰባችሁት ካልሆነ
ቤት ቆጠራ ነው የሚሆነው። እንደዛ ከመሆኑ በፊት ተረጋግታችሁ አስቡበትና ተጠናንታችሁ በጎን ቤተሰባችሁ የሚያውቀው ማንነቱ አህላቅ እንዳለው እናንተ በቃ እኔም አውቃለሁ እኔም ጨርሳለሁ አትበሉ። ሰው ቤተሰው የእናንተ ጉዳት አይፈልግም። የእናንተ እንትን ነው። ቤተሰብ አማክሮ ወንድም ቤተሰባችሁ የሆነ ከነሱ እጅ እነሱ ወቁት። ይህን ሰው ወድጄዋለሁ አህላቁ እንዴት ነው ብላችሁ በጎን ጠይቁ። እንደው ምንድን ነው የሚባለው ጓደኛ ራሱ አምናችሁ እንደዛ አትሆኑ። እኔ አሁን ጓደኛ ወደ ትዳር ስገባ ከጓደኛ በጣም የማምናት ከእሷ እጅ ነው ማለት ነው። ይሄንን አሁን ልጆች አባት የተጋባሁት ማለት ነው። ግን ጓደኛ ማትመኑ በመጨረሻ አሁን ይሄ ሌላ ቀን እመጣበታለሁ ምን እንዳለችው ማለት ነው። እሷ ያሳቧ መጀመሪያ የኔ አስባ የኔ እንትን ብላ ብዬ ነበረ። ግን በኋላ ያሰበችው ስታሳካ ሁሉ እቅዷ ነገረችኝ ማለት ነው። ሁሉ እቅዷ አወቅኩት ደረስኩበት ማለት ነው። የኔ ለመጉዳት ብላ ያደረገችው ግን አልሐምዱሊላህ አላህ ተደራራቢ ምስጋና ይግባው። ውስጤ ይሰበር ልጆቼ ይሰበሩ እንጂ አለሁ አልሐምዱሊላህ አልሞትኩም። አለሁ ችግርም ያከሳል እንጂ አይገልም። አልሐምዱሊላህ ጤና ካለ ሁሉ ነገር አለ። ትክክል ነው። እኔ በስራ ማለት የምጠየፈው ምንድን ነው ወሬ ከሌ ማለት በዛ በዚህ ማዋሰድ እና የሰው ልጅ የሚያስነውረው ወሬና ስርቆት ብቻ ነው። ሌላ ነገር እኔ ቀን ስራ በ10 ብር ሰርቻለሁ፣ በ7 ብር ሰርቻለሁ። ትዳር እንደው በወጣሁበት በአመቱ ሙሽርነቴ ሳልጨርስ ቀን ስራ ገብቻለሁ። ግን በስራ እኔ በስራ እንትን አልልም። ያገኘው ስራ ለመስራት ምንም እንትን አልልም። ቀን ስራው ይሁን ንግድ ይሁን ምን ይሁን ያገኘው ስራ በቃ ለኑሮ ይታገላል። ያ ግን አልሐምዱሊላህ የምታገለውን ጤና ስላለኝ ነው። ግን ሁሉ ነገር ታግላችሁም ለፍታችሁ ውስጣችሁ ሰላም ከሌለው ገብታችሁ የምታርፉበት ቦታ ካላገኛችሁ ለፍታችሁ ገብታችሁ ሰላም ከሌላችሁ ያ ታጥቦ ጭቃ ለፍቶ መና ነው። ብቻ አልሐምዱሊላህ ለዚህ ያደረሰኝ እኔ አልሐምዱሊላህ ዛሬ ታግሼ ሰብር አድርጌ በልጆቼ ደርሻለሁ። አልሐምዱሊላህ ዛሬ ሁሉ ነገር ከልጆቼ ጨርሰዋለሁ። በአላህ ፍቃድ ህይወቴ እስካለ ግን እኔ ይሄ የምለው ምንድን ነው ለእናንተ አዲስ የምትገቡ ወደ ትዳር ዓለም የምትገቡት ማለት ነው ከቤተሰብ ጨርሱ። ውስጡ ይሄ ማንነቱ በጎን አጣሩ። አህላቅ አለው ይሄ ሰው ምን አይነት ሰው ነው፣ ይሄ የሚቀርበኝ ልጅ ምን አይነት ነው ብላችሁ ተጠናኑ። ከሆነ ይሆናል ካልሆነ ያ እሱን ፈትቼ ሌላ እንደዚህ ልብስ አይደለም ትዳር አይቀያየርም። በቃ ምናልባት ከአንድ ሁለቴ ከታየ ሀላስ ከዛ በላይ ራስ መስገመት ነው የሚሆነው ማለት ነው። ያ ከመሆኑ በፊት ግን እናንተ በዛሬው ተጠንቀቁ፣ አስቡ። ይሄን ለማለት ነው። ብቻ የልጄ ጥያቄ እሱን ልጆቻችሁ ጥያቄ ሳያቀርቡባችሁ ቀደም ብላችሁ እናንተ ተጠንቀቁ። የልጅም ጠንቅ ነው አጉል ትዳር እና ባላችሁበት አላህ ይጠብቅልኝ። እወዳችኋለሁ። ከኔ በላይ አላህ ይውደድልኝ። ሰላም አለይኩም።